ሩካቤ የሚያደርጉት ለሶስቱ ልጆች ብቻ ነው በዘመናቸው ሁሉ ማለት ከዚያ ውጭ ሩካቤ የለም። በምጥ ውለጅ፣ ከዚያ ደግሞ ፈቃድሽ ወደ ባልሽ ይሁን እና እሱም ይግዛሽ፣ ከዚያ ደግሞ በምጥ ውለጅ ሚል የለም። ሲጀመር ጋብቻ የለም። ደግሞ ትሉ የሚኖረው እሳት ውስጥ ነው፣ ግን እሳቱ ትሉን አይበላም፣ ኃጥአንን ብቻ ነው የሚበላው። ፀሐይ ጨረቃ በመንግስተ ሰማያት አያበሩም፣ ያልፋሉ። ሲጀመር ፀሐይ ጨረቃ ከዋክብት ያልፋሉ። ስለዚህ የሚያበራው ክርስቶስ ሲያበራ እንዴት ነው? በመሞት ለሃይማኖታቸው መከራ በመቀበል ቀደሙን፣ አክሊልን መንግስተ ሰማያትን በመቀበል ግን አልቀደሙንም ይላል። በበቁ ቅዱሳን በዚህ ዓለም ያሉ ቅዱሳን በሚያውቁት ዕውቀትና በመንግስተ ሰማያት ጻድቃን የሚያውቁት ዕውቀት ፈጽሞ የተለያየ ነው ማለት ነው። ስለዚህ አንድ ሰው ቀኑ ሙሉ ደግ የሚሰራ ከሆነ የእግዚአብሔር መንግስት ከእርሱ ጋር ነው ያለችው። መንግስተ ሰማያት ጌታ ባረገ ጊዜ ሄዶ እንደ አዲስ የሚፈጥራት የሚያዘጋጃት ዓለም አይደለችም። የሰማነው ነገር ራሱ ስለ መንግስተ ሰማያት በቂ አይገልጻትም። እንዴት ያለ መዓዛ ቢሆን ነው በመንግስተ ሰማያት የሚያውደው? ቅናት የለም በመንግስተ ሰማያት። በነገር ሊበልጠኝ ነው ስለዚህ እሱን ማጥፋት አለብኝ ምናምን የሚባል ተንኮል የለም በመንግስተ ሰማያት። አንዲት ዲናር ነው የምንቀበለው፣ እሷ መንግስተ ሰማያት ናት። በዚያ ውስጥ ግን በክብር እንለያያለን። ኃጢአት ሰርቶ ከእግዚአብሔር መለየት የለም። ኃጢአት አይሰራም በዚያ። መንግስተ ሰማያት ማለት የራት ጊዜ እንደማለት ሁሉ ሲሰበሰብ አንድ ላይ ነው የምንገባው። ሽብርቅርቅ ያለች ናት መንግስተ ሰማያት፣ ያሸበረቀች በጸጋ። እንደምን አላችሁ ውድ የሚዲያችን የፍኖተ ተከታታዮች፣ ይህ ሳምንታዊ የቅዱስ ዮሐንስ አፈወርቅ ተግሳጽ ነው። ሳምንት በተግሳጽ 5 ነበር የተለያየ ነው። ዛሬ ደግሞ ተግሳጽ 6ን ይዘን መተናል። ተግሳጹ የሚገስጸው ዛሬ ስለ መንግስተ ሰማያት በሰፊው የምናወራ ይሆናል። ዮሐንስ አፈወርቅ እሺንታ እንዴት ነው? ተግሳጽ 6 ምን ይመስላል? በእንተ ዕረፍት እንተ ትመጽእ፣ ስለምትመጣው ዕረፍት የሚናገር ነው። በዚህ ዓለም በተጋድሎ ጸንተው የኖሩ ምዕመናን ክርስቲያኖች የሚያርፉት በመንግስተ ሰማያት ነው። መንግስተ ሰማያት መካነ ዕረፍት ትባላለች፣ የዕረፍት ቦታ። በቤተክርስቲያንም አባቶቻችን በሕይወተ ሥጋ የተለዩትን ምዕመናን በሚያሰናብቱበት ጊዜ በቤተክርስቲያን በደጋጎቹ በአብርሃም በይስሐቅ በያዕቆብ እቅፍ ቃል ኪዳን መካነ ሕይወትን መካነ ዕረፍትን መንግስተ ሰማያትን ያድልልን ይላሉ። መንግስተ ሰማያት መካነ ሕይወት መካነ ዕረፍት፣ የሕይወትና የሕይወት ቦታ፣ የዕረፍትና የሕይወት ቦታ ትባላለች እና ስለሷ በስፋት የሚናገርበት ተግሳጽ ነው 6ኛው ተግሳጽ። እሺ እንታ ስለ መንግስተ ሰማያት ሲያወራ እንደነገሩን ትመጣ ዘንድ ስላለችው ስለ መንግስተ ሰማያት ነው የሚለውና መንግስተ ሰማያት ከየት ነው የምትመጣው የት ነው ያለችው የሚለውን የመጀመሪያ ጥያቄ እናድርግ። ለምን በወንጌል መንግስተ ሰማያት በመካከላችሁ ናት ይለናል ጌታችን። ዲያቆኑን በቅዳሴው ላይ መንግስተ ሰማያት ቀርባለችና ንስሐ ግቡ ስለሚል ከየት ነው የምትመጣው መንግስተ ሰማያት የት ነው ያለችው የሚለውን እስቲ ጥያቄ። እንግዲህ መንግስተ ሰማያት በዕለተ እሑድ ከተፈጠሩ ከሰባቱ ሰማያት አንዷ ናት። 4ኛዋ ሰማይ ማለት ነው። ከዓለመ መላእክት ቀጥሎ ከሰማይ ውዱድ በታች ያለች የጻድቃንና በኋላ መላእክት እና ደጋግ ቅዱሳን ወርሰዋት የሚኖራት ዓለመ ጻድቃን ትባላለች መንግስተ ሰማያት። እና እሷን በተመለከተ ትመጣ ዘንድ ያላት የመንግስተ ሰማያትን ነገር የሚናገር ተግሳጽ ይህ ነው ብሎ ነው ሊቁ የሚጀምረው። ትመጣ ዘንድ የሚሉት አበው እንደሚናገሩት እግር ኑሯት ከአንዱ ቦታ ወደ አንዱ ቦታ ትመጣለች ለማለት አይደለም። መሰጠቷን ለምእመናን በጎ ለሰሩ ምእመናን የምትታደል መሆኗን የሚቀበሏት በእሷም አርፈው የሚኖሩ መሆኗን ለመግለጽ ነው እንጂ ትመጣለች አይባልላትም። ይህንንም ጌታ በወንጌል የእግዚአብሔር መንግስተ ሰማያትን አሳየን ባሉት ጊዜ ወነዋ ማእከሌክሙ መንግስተ እግዚአብሔር፣ የእግዚአብሔር መንግስት በመካከላችሁ ናት ብሏል። ከሰባቱ ሰማያት አንዷ የሆነችውን መንግስተ ሰማያትን የምንወርሰው በዚህ ዓለም በምንሰራው ስራ ነው። ስለዚህ አንድ ሰው ቀኑ ሙሉ ደግ የሚሰራ ከሆነ የእግዚአብሔር መንግስት ከእርሱ ጋር ነው ያለችው፣ ይወርሳታል ማለት ነው። በምድርም አርፎ ይኖራል፣ በሰማይ ማረፊያው ትሆናለች። ሁለተኛው የእግዚአብሔር መንግስት የተባለው ራሱ ክርስቶስ ነው ያሉ መተርጉማኑ። ስጋውን በልተን ደሙን ጠጥተን አርፈንበት የምንኖረው ራሱን ክርስቶስን ስለሆነ መንግስተ ሰማያት በመካከላችሁ ናት ማለት የምታርፉበትን ሀገር የሚሰጣችሁ ጽድቃችሁን መዝኖ ለዋጋ የሚያደርሳችሁ የሚያበቃችሁ ክርስቶስ በመካከላችሁ ነው ማለት ነው። እኔ መንግስተ ሰማያትን የምሰጠው ወደ መንግስተ ሰማያት የማስገባው ፈጣሪያችሁ የመንግስተ ሰማያት ጌታ እና ምን አርፈን የምንኖርም በሱ ነው። በእርግጥ ከክርስቶስ ጋር ያልኖረ ሰው በመንግስተ ሰማያት ሊኖር ስለማይችል
መንግስተ ሰማያት ራሱ የተባለው ክርስቶስ ነው፣ ስጋው ደሙ ነው። ወንጌል ራሷ የእግዚአብሔር መንግስት ትባላለች። የምትመጣ አይደለችም ማለት ነው። በመካከላችሁ ናት ማለት ወንጌል በመካከላችሁ ናት። በወንጌል የታዘዘውን ትእዛዝ ከፈጸማችሁ የእግዚአብሔር መንግስት ከናንተ ጋር ናት። ማንም ከናንተ ሊወስዳት አይችልም። ወንጌልን የማይፈጽም ክርስቶስን የማይቀበል ከሆነ እርሱ ባዘዙ ትእዛዝ የማይጓዝ ከሆነ ግን የእግዚአብሔር መንግስት አሁን አይደለም ኋላም የሱ አይደለችም። ጌታችንም ጻድቃንን መንግስቱን ሲያወርሳቸው ዓለም ከተፈጠረ ጀምሮ የተዘጋጀላቸው መንግስቱ ረሱ ነው የሚላቸው ለጻድቃን። በእርገት ደግሞ ሲያርግ ቦታ ላዘጋጅላቸው ሄደዋል ብሎ ለሐዋርያት ደግሞ ነግሯቸዋልና ቦታ ላዘጋጅላቸው ያለው ምኑን ነው? ክርስቶስ በዚህ ዓለም ያደረገው ነገር በሙሉ ለኛ አርአያ ይሆን ዘንድ ነው አንዱ ምክንያትና ሊቁ ቅዱስ ዮሐንስ አፈወርቅም በሌላ ድርሰቱ እንደተናገረው አርገ እግዚእነ ከመያለቡ እርገተ ጻድቃን ንጹሃን፣ የንጹሃን ጻድቃን እርገት ያስረዳ ዘንድ ጌታ አረገ ይላል። ስለዚህ እኛም ሊቁም እንደሚናገረው እንከሰይ ነወረድ ታይታ አላን ነአረግ ንተሉ ለዘፈጠረነ፣ ከእንግዲህ በኋላ ወደ ታች ወደ ኃጢአት ወደ ድንቁርና ወደ ክደት ወደ ክፋት አንሄድም። እርሱን አርአያ አድርገን እሱ ወደ ሄደበት ዓለም ነው የምንሄደው ማለት ነው። እሱ አለበት ቦታ ነው የምንገባው እና ቦታ አዘጋጅላችኋለሁ ማለት በዚህ ዓለም ያለን ተጋድሎ ፈጽመን ስንጨርስ የምንኖረው ከሱ ጋር መሆኑን ለመግለጽ ነው እንጂ መንግስተ ሰማያት ጌታ ባረገ ጊዜ ሄዶ እንደ አዲስ የሚፈጥራት የሚያዘጋጃት ዓለም አይደለችም። ምክንያቱም አስቀድማ ፍጥረት ሲፈጠር ሰማያት ሲፈጠሩ በጎ የሰሩ ጻድቃን ይወርሷት ዘንድ እግዚአብሔር አዘጋጅቶ ፈጥሯታል። ስለዚህ አዲስ የሚዘጋጅ ነገር የለም። ግን እኔ የምገባበት ቦታ ነው የምትገቡት፣ እኔ ወደ መመጣበት ነው የምትመጡ፣ እኔ ነው የምትከተሉ፣ ከኔ ጋር ነው የምትኖሩ የሚለውን ለመግለጽ ነው ጌታችን ቦታ አዘጋጅላችኋለሁ ያለው እንጂ የተዘጋጀች ዓለም ናት። ስለ መንግስተ ሰማያት ጣዕም በሰፊ ያብራራበት ተግሳጽ ነው መጀመሪያም እንዳወራ ነውና ግን በመጽሐፈ ኪዳን ትምህርተ ኅቡዓት ላይም እንደምናገኘው በሰው ጆሮ ያልተሰማች ነች፣ የሰው ዓይን ያላያት ነች፣ በሰው ልብ ያልታሰበች ነችና እንዴት ብሎ ማብራራት ይቻላል? በሰው ልብ ካልታሰበች በሰው ዓይን ካልታየች ስለ መንግስተ ሰማያት ምን ብሎ መናገር ይቻላል? አዎ ልክ ነው። አንደኛ ዘአይን ኤረየ ዓይን አላያትም፣ ልክ ነው፣ አላየናትም። በዓይነ ህሊና በሃይማኖት ነው እንጂ በዓይናችን አላየናትም፣ ገና አልተገለጠችም። ወደዚያ ገብተን መኖር አልጀመርንም። ቅዱሳንም ያሉት በገነት ነው አሁን እና አንደኛው አላየናትም። ሁለተኛም የሰማነው ነገር ራሱ ስለ መንግስተ ሰማያት በቂ አይገልጻትም። በመጽሐፍ የተገለጠው እንድንረዳት የተወሰነ ነገር ልክ አሁን ምስጢረ ሥላሴን ከዚህ ጋር ባይነጻጸርም ሥላሴ አንድም ሶስትም ናቸው እንላለንና ፀሐይ አንድ ስትሆን ሶስት ግብራት አሏት። አካል አላት፣ ብርሃን አላት፣ ሙቀት አላት። በክበቡ አብ በብርሃን ወልድ በሙቀቱ መንፈስ ቅዱስ ይመሰላል። ፀሐይ ሶስት ነገር ቢኖራትም ሶስት ፀሐይ እንደማትባል ሥላሴም በስም በአካል በግብር ሶስት ቢሆኑም በአምላክነት በገዥነት በስልጣን ግን አንድ ናቸው የሚለውን አስረድተናልና ይህ ምሳሌ ግን አሁን ሙሉ ምስጢረ ሥላሴን ገለጠ ማለት አይደለም። ለሃይማኖት ለመረዳት በእግዚአብሔር አምኖ ለመኖር ያህል ነው ይሄ እንጂ ሙሉ ለሙሉ በዚህ ምሳሌ አልገለጽነውም። እንደዚህ ሁሉ በመጻሕፍት ስለ መንግስተ ሰማያት የተነገረው ስለ መንግስተ ሰማያት ስዕል እንዲኖረን ነው እንጂ በሙሉ ከክብሯ የተነሳ ከድምቀቷ የተነሳ በምንም አይነት በጆሮአችን በሰማነው ነገር ፈጽሞ የሚገልጣት ነገር የለም ስለ መንግስተ ሰማያት። ይህም በስፋት ያብራራዋል። ለምሳሌ ይህ ተግሳጽ ትመጣ ዘንድ ያላትን የመንግስተ ሰማያትን ነገር ይናገራል ይልና ወተርላ ዘበሰማያት በሰማይ ያለው ምንም ተርላ ይለዋል። አሁን ሰማያዊ በሰማይ ያለው ተርላ በምድራውም መብላት መጠጣት ነው አይደለ? መዝናናት ነው፣ መተኛት ነው፣ ምናምን ነው። ሰማያዊ ደስታ ተርላ ግን ምን አይነት ነው የሚለውን አሁን ቃላት አይገልጸውም። በቃ ተርላ አለ። ሳትበላ ሳትጠጣ ምንም ሳትል እንዴት ያለ ተርላ ቢሆን ነው የሚለው። አዎ በምድራውን ተርላን እንገልጸዋለን። በመንግስተ ሰማያት ያለው ተርላ ግን በቃላት ሁሉ ለመግለጽ ጆሮአችን ገና አልሰማውም። ስለሱ የተነገረውን ይቀጥልና በመንግስተ ሰማያት ያለውን ጣዕም ይላል። አሁን በዚህ ዓለም ጣፋጭ ነገሮችን እናውቃለን። እነ ብርቱካን እነ ማር አሉ። የመንግስተ ሰማያት ጣዕም ግን ከዚህ የሚበልጥ ከሆነ እንዴት አድርገን እንገልጸዋለን? መዓዛ አለ። አሁን በጣም ሽቶዎች አሉ በዚህ ዓለም የሚያውዱ ደስ የሚሉ። ይሄ ፈጽሞ በዚህ ዓለም ያሉ ሽቶዎች ግን መጠን አይሆኗትም ለመንግስተ ሰማያት መዓዛ። እንዴት ያለ መዓዛ ቢሆን ነው በመንግስተ ሰማያት የሚያውደው? ብርሃን በዚህ ዓለም አሁን አምፖል አለ፣ ፀሐይ ትወጣለች፣ የመሳሰሉት ብርሃናት አሉ። በመንግስተ ሰማያት ግን ራሱ የሚያበራው ክርስቶስ ነው የሚለው ዮሐንስ በራእዩም ገልጾታል።
ራሱ ጌታ ብርሃኗ ሆኖ ያበራል። ፀሐይ ጨረቃ በመንግስተ ሰማያት አያበሩም፣ ያልፋሉ። ሲጀመር ፀሐይ ጨረቃ ከዋክብት ያልፋሉ። ስለዚህ የሚያበራው ክርስቶስ ሲያበራ እንዴት ነው የሚለው በቃላት አይገለጽም። እንግዲህ ፀሐይን የፈጠረ ጌታ ራሱ ሲያበራ፣ ጨረቃን የፈጠረ ከዋክብትን የፈጠረ ጌታ ሲያበራ ይሄን በቃላት መግለጽ አይቻልምና ግን በቃላት አይገልጸውም ብለን አሁን አይን አላየውም ጆሮ አልሰማም በልብ ራሱ አስበን አሁን በአይናችን ያየነው ሀገር አለ፣ ሳናየው በጆሮ የሰማነው ሀገር አለ። ያቺ ሀገር እንዲህ አይነት ናት ተብላ ማለት ነው። በአይናችንም አላየንም በጆሮአችንም አልሰማንም፣ ግን ምናስበው ነገር የሀገር ሲጠራ እንደዚህ ሊሆን ይችላል ብለን ልናስብ የምንችለው አለ። መንግስተ ሰማያት ግን እንደዚህ ሁሉ ማሰብ አይቻልም። እንዲህ ሊሆን ይችላል ብሎ መገመት ሁሉ ይከብዳል። ግን እንድንረዳው እግዚአብሔር ለወዳጆቹ ያዘጋጃት ግን በምሳሌ ለመግለጽ ይሞክራል፣ ይጥራል ሊቁ ማለት ነው። ምንድነው የሚላት? ቢያንስ እግዚአብሔር ለቅዱሳን ያዘጋጀው የክብር ቦታ ምን አይነት ልዩ መሆኑ እንድንረዳው አማን ከመለ እንታክቲ እረፍት ዘባ አማን፣ ያቺ የእረፍት ቦታ አማናዊ። አሁን በዚህ ዓለም የእረፍት ቦታ የሚባሉ ግን የመከራ ቦታዎች ይኖራሉ። እረፍቱም ደግሞ እውነተኛ እረፍት አይሆንም። አሁን ብታርፍ ለጊዜው ብታርፍ ከሆነ ጊዜ በኋላ ደግሞ እረፍትን የሚነሳ ነገር ሊመጣ ይችላል። አሁን በዚህ ዓለም ሌሊት ታርፍ ይሆናል፣ ቀን አታርፍም። ሌሊትም ማርፈህ የሚረብሽህ ነገር እረፍትን የሚያሳጣ እንቅልፍን የሚያሳጣ ይኖራል። የመንግስተ ሰማያት እረፍት ግን አማናዊ እና እውነተኛ እረፍት ነው የሚለው። ይህን ሲገልጸው ምን ይላል? እየረከባ ሐዘን ወምንዳቢ፣ በመንግስተ ሰማያት ሐዘን የለም። በዚህ ዓለም አሁን ብትደሰት ነገ ታዝናለህ። ቋሚ ደስታ የለም በምድር ላይ ቋሚ ደስታ የለም። አሁን ብትደሰት ቆይቶ ሊከፋህ ይችላል፣ ልታዝን ትችላለህ። በዚያ ግን ሐዘን የሚባል ነገር በመንግስተ ሰማያት የለም። ሁለተኛ ምንዳቤ፣ ችግር ምንም አይነት ችግር፣ ምን እበላለሁ፣ ምን እጠጣለሁ፣ ምን እለብሳለሁ፣ እንዴት እኖራለሁ፣ ችግር ይህን እንዴት አረጋለሁ፣ ገንዘብ ማን ይሰጠኝ፣ ምንዳቤ ችግር የሚባል ነገር የለም። ኢብካይ ልቅሶ የለም። ወሐዘን ልብ፣ በፊትህ እንኳን በውጭ ደስ ብሎ ልብህ ያዝናል። አንዳንድ ጊዜ የልብ ሐዘን በመንግስተ ሰማያት የለም። ይህ ህርትምና ጉስቁልና የለም። አሁን በዚህ ዓለም ማጣት፣ ማግኘት፣ መታመም፣ መዳን፣ መኖር፣ መሰደድ ስላለ በህይወቱ ጉስቁልና ሳታስበው ይመጣል። የሚያስጨንቅ ነገር ይኖራል። እሱ የለም በመንግስት። ወይ ፍርሃት ዚያት የክዛለ ነፍስ ወይ ያደነግጻ፣ ነፍስን የሚያስደነግጣትና የሚያስተግሳት ፍርሃት። ይገሉኝ ይሆን፣ ያሳድዱኝ ይሆን፣ ቤቴን ያቃጥሉብኝ ይሆን፣ ንብረቴን ይዘርፉብኝ ይሆን፣ ያወድሙኝ ይሆን። በምኖርበት ዘመን ያለው ጭንቀት የሰው አጥቼ ራብ ይሆን፣ ልጆችን የታኖራቸው ይሆን የሚል ነፍስን የሚያስጨንቅ ፍርሃት አለ። በሰው ዘንድ ፈጽሞ የለም። እሞታለሁ፣ እታመማለሁ፣ እሰደዳለሁ፣ ቤቴ ይፈርሳል፣ ንብረቴ ይወድማል፣ ሰዎች መጥተው ይገሉኛል ብሎ ይባል ሐሳብ በመንግስተ ሰማያት የለም። አላ ያሐድር ላዕሌሃ ፈሪሃ እግዚአብሔር ባይቲቱ ዘምሉ ጣዕመ ፍስሐ፣ ፍሳን የተመላ የመላ የጥፍጥና የጣፋጭነት ህይወት ብቻ በህይወታችን ውስጥ እግዚአብሔርን መፍራት እና ፍጹም በጣም የሚጣፍጥ ደስታ ነው እንጂ በህይወታችን የሚያድረው ፍርሃት፣ ጭንቀት፣ ሐዘን፣ ልቅሶ፣ የልብ ሐዘን ምን ሆነ ጉስቁልና ይባል ነገር በዚያ የለም። አልቦ ህየ ብሂል ይላል ሊቁ፣ ብላ በአፈ ገጽከ ብላ ህብስተከ፣ ከግንባረ በሚወጣው ወዝ ብላ ለፍተ ደክመ ወጥተ ወርደህ፣ ወይብቁልከ ሶከ ዋሜከላ፣ እሾህና ሜካላ ይብቀልብህ፣ ፍትወታት ተኳያት ኃጣው ርኩሳት፣ ክፉ ምኞት የረከሰ ኃጢአት ይሰልጥንብህ። ኦ ብእሲት በህማም ለዲ በምጥ ውለጅ፣ ወሊደኪ ሀበምትኪ ይኩን ምግባይኪ ወውቱ ይቅኒኪ፣ በምጥ ውለጅ ከዚያ ደግሞ ፈቃድሽ ወደ ባልሽ ይሁን እና እሱም ይግዛሽ የሚል በመጀመሪያው በደል ምክንያት የመጣ መርገም ነበር። እሱ የለም በመንግስተ ሰማያት። አንደኛ ድካም የሚባል ነገር የለም። ምግብ የለም። ምግብ አያስፈልግህም። በምስጋና እንደ መላእክት ነው የሚኖረው። ስለዚህ በሆድ ምክንያት አትጣላም። ጠብ የለም። ምን በላ ምን ጠጣ የለም። የምትበላው፣ የምትጠጣው፣ የምትለብሰው፣ የምትኖረው ህይወት በሙሉ ክርስቶስ ይሆናል። ከዚያ ብላ በአፈ ገጽከ መውጣት መውረድ፣ ሰውን ቀምቶ ምናምን አሁን ሰው ለመብላት ብሎ የሚያረገው ሽኩቻና መጠላለፍ አለ። ያ ሁሉ የለም በመንግስተ ሰማያት። እሾህና አሜከላ አይበቅልበትም። ክፉ ህሊና የሚባል ነገር በህሊናው አይፈልቅም። በሰው ህሊና ውስጥ እሾህና አሜከላ የተባሉ ክፉ ምኞት ነው የሰው ሐሳብ ውስጡ ላይ የሚፈልቀው፣ ሌላውን ሰው የሚጎዳበት፣ ራሱን የሚጎዳበት። እሱ የለም ጨርሶ። በጎ ህሊና ብቻ ነው ከሰው የሚፈልቀው። ከዚያ ደግሞ በምጥ ውለጅ ሚል የለም። ሲጀመር ጋብቻ የለም። አላይ ከውኑ ከመላእክተ እግዚአብሔር እንዳለው ጌታ በወንጌል አያገቡም፣ አይጋቡም፣ አይወልዱም፣ አይዋለዱም እንደ እግዚአብሔር መላእክት ሆነው ነው የሚኖሩ ጻድቃን በመንግስተ ሰማያት። ስለዚህ ምጥ የለም ማለት ነው።
እናቶቻችን ልጅ ለመውለድ የሚያመጡት ምጥ፣ ልጅ ለማሳደግ የሚያዩት መከራ በምድር ላይ ፈጽሞ የለም። እሱ ወደ ባልሽ ፈቃድሽ ወደ ባልሽ ይሁን እሱ ይግዛሽ የሚለውም የለም። ለምን? ጋብቻ የለም። በቃ እንደ መልአክ ሆኖ መኖር ነው። ሙሽራውን ክርስቶስን ሁላችንም አንድ ከሱ ጋር ነው የምንኖረው። በህየ ፍስሐ ወሰላም። በዚያ በቃ ያለው ደስታና ሰላም። ደስታው ደግሞ በምድር እንዳለው ያለ ደስታ አይደለም። አሁን በዚህ ዓለም ሰው እየጨፈረም ደስ አለኝ ሊል ይችላል። እየሰከረ ራሱ ደስ አለኝ ይላል። ሐዘኔን ለመርሳት ነው የምጠጣ የሚል አለ። በፍጹም ስካርና መጠጥ ሐዘን ሊያስረሳ አይችልም። በቃል የምንናገረው አሁን በምድር ላይ ስለ ሰላም እናወራለን፣ ግን ስለ ሰላም በምንናገርበት ውስጥ ሰው መጉዳት አለ፣ ሰው መጥላት አለ፣ ሰው መግደል አለ፣ ሰው ማሳደድ አለ። ግን ስለ ሰላም ነው የምናወራው። ይሄ እንደዚህ አይነት ሰላም ሳይሆን ጌታ እንዳለው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ያለ አይደለም ብሏል። ልዩ ሰላም ነው በመንግስተ ሰማያት ያለው። ደስታ ነው ያለው። እረፍት ወተርላ ሂሩት፣ እረፍት አለ፣ ፍጹም እረፍት፣ ተርላ ደስታ አለ፣ ሂሩት በጎነት አለ፣ ወየዋሃት የዋሃት አለ፣ ክፋት የለም ማለት ነው። ይሄ ማለት ትህትና የነገሰበት ክፋት የሌለበት ዓለም ነው። ርት ቅንነት አለ፣ ጠማማነት የለም በመንግስተ ሰማያት። ወተፋቀሮ ፍቅር፣ ረፍተ ስጋ ረፍተ ነፍስ፣ ተድላ ስጋ ተድላ ነፍስ ያለበት ህይወት ነው ይልና አልቦህዬ በቅናት ወተቃህወ፣ ቅናት የለም በመንግስተ ሰማያት። በነገር ሊበልጠኝ ነው ስለዚህ እሱን ማጥፋት አለብኝ ምናምን የሚባል ተንኮል የለም በመንግስተ ሰማያት። ሁሉም በጸጋው ከአንዱ ኮከብ ክብር የአንዱ ኮከብ ክብር ይበልጣል፣ ግን ቅናት የለም። አሁን በዚህ ዓለም ከአንዱ እውቀት የአንዱ እውቀት፣ ከአንዱ ስልጣን የአንዱ ስልጣን፣ ከአንዱ መልክ የአንዱ መልክ፣ ከአንዱ ቁመት የአንዱ ቁመት ይበላለጣል። በዚህ ምክንያት ሰው በቅናት ነው የሚገዳደለው። ይሄ ሁሉ መከራ የሚሆነው መሰረቱ ቅናት ነው። በመንግስተ ሰማያት ግን የአንዱ ቅዱስ ክብር ከአንዱ ቅዱስ ክብር ይበልጣል። ባለ መቶዎች አሉ፣ ባለ ስልሳዎች አሉ፣ ባለ ሰላሳዎች አሉ። ወጣንያን የነበሩ አሉ፣ ማይከላውያን ፍጹማን አሉ። በንጽሐ ስጋ ማዕረግ የነበሩ፣ በንጽሐ ነፍስ እና በንጽሐ ልቡና የነበሩ አሉ። ሁሉም አንድ አይነት ክብር የለውም። ቅዱስ ጳውሎስ እምኮከብ ኮከብ የህይስ ክብሩ ይላል። ከአንዱ ኮከብ ክብር የአንዱ ኮከብ ክብር ይበልጣል ማለት ከአንዱ ቅዱስ የሌላው ቅዱስ። ለምሳሌ አሁን ከሰማዕታት እነ ቅዱስ ጊዮርጊስ እነ መርቆሪዎስ ባለመቶ ናቸው፣ ፍጹማን ማለት ነው። ከጻድቃን እነ አቡነ ገብረ መንፈስ ቅዱስ እና አቡነ ተክለ ሃይማኖት ናቸው። ከመነኮሳት እነ አባ እንጦንስ እነ አባ መቃርስ እነ አባ ጳኩሚስ ናቸው። ከጋብቻ ከህጋውያን ደግሞ እንደነ አብርሃም እንደነ ኢዮብ ያሉት ፍጹማን ናቸው። ከዚያ በታች ያሉት በማዕረግ ዝቅ እያሉ ይሄዳሉ ማለት። በአንድ መንግስተ ሰማያት ብንኖር በክብር እንለያያለን። አንዲት ዲናር ነው የምንቀበለው፣ እሷም መንግስተ ሰማያት ናት። በዚያ ውስጥ ግን በክብር እንለያያለን። በክብር ብንለያይም ግን ቅናት የለም። እንደዚህ ያለ ወተቃህወ መፈካከር፣ ስጋዊ ፉክክር፣ እኔ በልጥ ታሪዮ ታይታ። አሁን በእኛ ዘመን አገልግሎታችን በሙሉ የታይታ ናስ። በመንግስተ ሰማያት የለም ይሄ ሁሉ ፉክክር። ይህ ህማም በሽታ የለም፣ ሰው አይታመምም በመንግስተ ሰማያት። ወኢ ሞተ ነፍስ ወስጋ፣ የስጋም የነፍስም ሞት የለም። ኃጢአት ሰርቶ ከእግዚአብሔር መለየት የለም፣ ኃጢአት አይሰራም። በዚህ ዓለም ደግሞ የስጋ ከነፍስ መለየት እንዳለው በዚያ የለም፣ ሞት የለም። በቃ ይህ ጽልመት ጨለማ የለም፣ ብርሃን ነው። ክርስቶስ ነው የሚያበራው። ሌሊት የለም፣ አላ ብርሃን ወመዓልት ስን ወጸዳል ይለዋል ዮሐንስ አፈወርቅ። አላ ብርሃን መዓልት፣ ሌሊት የለም፣ ቀን ነው ያለው። ጨለማ የለም፣ ብርሃን ነው ያለው። ስን ማለት ብርሃኑ ደግሞ ደም ግባት ያለው የሚስብ፣ ወጸዳል ማሸብረቅ። አሁን አንድ ጊዜ መብራት ብቻ የበራበት ቤት አለ፣ ብዙ ሌሎች ብርሃኖች ተጨምረውበት ደግሞ ያሸበረቀ ቤት አለ። ልክ እንደዚህ ሽፍርቅርቅ ያለች ናት መንግስተ ሰማያት፣ ያሸበረቀች በጸጋ። አልቦ ህየ ጻማ፣ አልቦ ህየ ጻማ፣ በዚያ መራብ የለም ረሃብ የለም። ወጽጋብ ቁንጣንም የለም። በዚህ ዓለም ረሃብም አለ ቁንጣንም አለ። አጥቶ የሚራብ ሰው አለ፣ ቀጠና የያዘው ሰው በቃ መከራ የሚያይ ለሞት የሚያደርሰው አለ። ደግሞ ጠግቦ ቁንጣን ይዞት እንቅልፋቶ የሚጨነቅ የታመመ ሰው ደግሞ አለ። ሁለቱም ነው ያሉት። በዚያ ግን ረሃቡም የለም ቁንጣኑም የለም። አላ ወትረ ረኪበ ሰናያት ዘለዓለም፣ በዚያ ዘላለማዊ በጎ ነገር ዘወትር ነው ያለው። በቃ ዘላለማዊ በጎ ነገር የማያልፍ ብቻ ነው ያለው። ሰው እስከ ምጽአት ጊዜ የሚቆይ እንደ በቆያ ቦታ ነች ገነት እና በክብርም መንግስተ ሰማያት ትበልጣለችና ገነትና መንግስተ ሰማያት ልዩነታቸው ምንድን ነው? እሺ በጣም ጥሩ። ገነት ጊዜያዊ የጻድቃን መቆያ ናት። ጊዜያዊ ለጊዜው እስከመቼ? ጌታ እስኪመጣ ድረስ። ጌታ ሲመጣ በገነት ያሉ ቅዱሳን በሙሉ ወደ መንግስተ ሰማያት ነው የሚሸጋገሩት። ይሄም ፍጹም ዋጋ ለመቀበል ነው እንጂ
እና በዚህ ዓለም ያሉ ሰዎች በሙሉ በጎ የሰሩ እስኪመጡ መጀመሪያ የሞቱት ጻድቃን በዚያ እየጠበቋቸው ተጠባብቀን ነው መንግስተ ሰማያት ምንገባ አንድ ላይ ማለት ነው። ይሄንን ዮሐንስ አፈወርቅ ቀደሙነ በተጋድሎ ወይ ቀደሙነ በነሲያ አክሊል ይላል። በመጋደል በመሞት ለሃይማኖታቸው መከራ በመቀበል ቀደሙን፣ አክሊልን መንግስተ ሰማያትን በመቀበል ግን አልቀደሙንም ይላል። አቤል እስከ መጀመሪያ የሞተው አቤል ነው። እስካሁን ድረስ በገነት ነው ያለ። ማንን እየጠበቀ? እኛን። መንግስተ ሰማያት ማለት የራት ጊዜ እንደማለት ሁሉ ሲሰበሰብ አንድ ላይ ነው ምንገባው። እስከዛ ግን በገነት መቆያ ቅዱሳን በዚያ ይቆያሉና ጊዜያዊ መቆያ ናት አንደኛ። ሁለተኛ ዓለመ ምድር ናት ገነት። ዓለመ ምድር ናት ማለት ከሚያልፉ ዓለማት አንዷ ናት። በጠቅላላ በቤተክርስቲያን ትምህርት 20 ዓለማት አሉ። ከ20ው 5ቱ የምድር ዓለማት ናቸው። እነሱም ገነት፣ ሲኦል፣ ብሔረ ብፁዓን፣ ብሔረ ሕያዋንና ይህች የምንኖርባት ምድር። በምስራቅ ገነት፣ በምዕራብ ሲኦል፣ በሰሜን ብሔረ ሕያዋን፣ በደቡብ ብሔረ ብፁዓን። ብሔረ ሕያዋን ማለት በሕይወት ያሉ ያልሞቱ ቅዱሳን የሚኖሩባት ናቸው። እነ ኤልያስ እነ ሄኖክ የተሰወሩ። ብሔረ ብፁዓን ማለት ደግሞ ደጋግ ክርስቲያኖች እግዚአብሔርን እያገለግሉ የሚኖሩባት ባለትዳሮችም እዚያ ውስጥ አሉ። የተለዩ ናቸው። እሁድ እሁድ ራሱ እግዚአብሔር እየመጣ ወንጌል የሚያስተምራቸው ጌታ በሰው በሚገለጥላቸው መጠን እየተገለጠ ወንጌል ያስተምራቸዋል። 3 ልጆች ነው የሚወልዱት፣ አንድ ለእግዚአብሔር፣ አንድ ለአባቱ፣ አንድ ለእናቱ። ሩካቤ የሚያደርጉት ለ3ቱ ልጆች ብቻ ነው በዘመናቸው ሁሉ። ከዚያ ውጭ ሩካቤ የለም። በጸሎት ጸንተው ነው የሚኖሩት። ከዚያ ቀጥሎ የሚሞቱበት ጊዜ ሲደርስ መልአክ መጥቶ በዚህ ቀን ነው የምትሞቱ ተዘጋጁ ብሎ ይነግራቸዋል። ራሳቸው መቃብራቸውን ቆፍረው የሚያርፉ ቅዱሳን ያሉበት ነው ብሔረ ብፁዓን። ስለዚህ ስንት ሆኑ ማለት ይሄ ዓለም ደግሞ እኛ የምንኖርበት ጊዜያዊ ነው። ስለዚህ ገነት ጊዜያዊ የጻድቃን መኖሪያ፣ ሲኦል ጊዜያዊ የኃጥአን ክፉ የሰሩ መኖሪያ፣ ብሔረ ሕያዋን ጊዜያዊ የተሰወሩ ቅዱሳን መኖሪያ ይመጣሉ እነዚያ ቅዱሳን። ስለዚህ ሁሉም ግን ብሔረ ብፁዓንም ላይ ያሉት ይሞታሉ፣ አርፈው ወደ ገነት ነፍሳቸው ትገባለች ማለት ነው። ገነትም ታልፋለች፣ ሲኦልም ታልፋለች። ጊዜያዊ የጻድቃን መኖሪያ ገነት፣ ጊዜያዊ የኃጥአን መኖሪያ ሲኦል፣ ብሔረ ብፁዓን ደግሞ ጊዜያዊ የቅዱሳን መኖሪያ ናት። እነሱም በሕይወተ ሥጋ ያልፋሉ። ብሔረ ሕያዋን ያሉ ደግሞ የተሰወሩ ቅዱሳን ጊዜያዊ መኖሪያ ነው። ያም ከዚያ መጥተው በሐሳዊ መሲህ ዘመን በሰማዕትነት ያልፋሉ። እነ ሄኖክ እነ ዕዝራ ይመጣሉ እና ይህች ምድር እኛ የምንኖርባት እኛም እሷም ታልፋለች ማለት ነው። ስለዚህ እነዚህ 5ቱ ዓለማተ ምድር ይባላሉ፣ ያልፋሉ እና ኃላፊ ናት፣ የምድር ዓለም ናት ማለት ነው ገነት። ይሄ ብቻ ሳይሆን በገነት የሚኖሩ ቅዱሳን በአጸደ ነፍስ ነው፣ ስጋቸው በመቃብር ነው ያለው። በመንግስተ ሰማያት ግን በመቃብር ያለ ስጋ በትንሣኤ ዘጉባኤ ተነስቶ በገነት ካለች የቅዱሳን ነፍስ ጋር ተዋህዶ ፍጹም ሰው ነው በመንግስተ ሰማያት። በማይራብ በማይጠማ በማይቆስል በማይታመም በማይጨነቅ ስጋ ፍጹም በታደሰ ልክ ጌታ ሞትን ድል አድርጎ ከተነሳ በኋላ ማይርበው ማይጠበው ምግብ የማያስፈልገው በምስጋና ጸንቶ የሚኖር ሰውነት ይዘው እግዚአብሔርን እንደ መላእክት እያመሰገኑ ለዘላለም ይኖራሉ። መንግስተ ሰማያት እንዲያው ነው የሚኖርባት ዓለም ናት ማለት ነው። እሺ እንታ እንደው ሊቁ መጨረሻ ላይ በደንብ ልብ የሚነካ ቃል የተናገረውና እቺን መንግስት የማይወርሱ ምን አይነት ወራዶች ናቸው፣ የሚወርሷት ደግሞ ምን አይነት እድለኞች ናቸው ብሎ ያነሳታልና እቺን ለመውረስ እቺን መንግስት እቺን እንዲከፍለን አምላካችን በዳግም ምጽአት ሲመጣ ምን እናድርግ የሚለውን የመጨረሻ ጥያቄ ይላል። በጣም ጥሩ ነው። እንግዲህ ሊቁ የሚያጠቃልለው የሚወርሷት ምን ያህል የታደሉ የሚያጧት ደግሞ ምን ያህል ያልታደሉና ወራዶች ናቸው ብሎ ይገልጻል። ይህን የሚገልጽበት መሰረታዊ ምክንያት ቅድም እንዳነሳሁት በጣም የተለየች ዓለም ናት። ገሃነምን በዚህ አንጻር ማየት ይቻላል። እንግዲህ አሁን ስለ መንግስተ ሰማያት እሱም ተናግሯል። አሁን ጨምሮ የሚያነሳቸው ብዙ ሐሳቦች አሉ። በገሃነም ደግሞ ትሉ ማያንቀላፋ ተግሳጽ አንድ ላይ እንደተመለከት ነው ምረረ ያይ ዘላለማዊ ኩነኔ ከዚህ ጋራ ምን ያህል ልዩነት እንዳለው ማነጻጸር ይቻላል። ይህን የተረዳ ሰው ታዲያ ለምን ገሃነምን ይመርጣል ነው? ምን ያህል ወራዶች ናቸው፣ ምን ያህል ያልታደሉ ናቸው የሚለው ምረረ ገሃነምን ያንን ሰምተዋል፣ አውቀዋል። በጣም አስከፊ ነው። ትሉ አያንቀላፋም ማለት ባለው ጊዜ ሁሉ ለመብላት የተዘጋጀ ደግሞ ትሉ የሚኖረው እሳት ውስጥ ነው። ግን እሳቱ ትሉን አይበላም፣ ኃጥአንን ብቻ ነው የሚበላው።
ትሎ አንቀላፋም እሳቱ አይጠፋም። ጨለማው ድቅድቅ ነው። ደግሞ እሳቱ ብርሃን የለውም፣ ማቃጠል ብቻ ነው ስራው። ከዚያ ደግሞ ጥርስ ማፋጨት ሐቄስንን ብካይ ልቅሶ ያለበት ዓለም ነው። በጣም ዘግናኝ ነው ማለት ነው። መንግስተ ሰማያት ደግሞ ቅድም እንደገለጻትና አሁን ደግሞ እዚሁ ጋር አያይዞ በፀሐይ በጨረቃ በከዋክብት አጊጾ ሲያሸበረቅ እንደምናየው ሰማይ ናት ይላታል። አሁን ልክ በበጋ ፀሐይም ጨረቃም ከዋክብትም ያሸበረቁበት ሰማይ እንዴት እንደሚያምር ሌሊት ወተናው ከዋክብትን ጨረቃን ማየት ምን ያህል ደስ እንደሚያሰኝ፣ ፀሐይ ደግሞ ስታበራ በደመና ሳትጋረድ ስትታይ እንደዚያ ናት። ከዚያ የምትበልጥ ናት ደግሞ መንግስተ ሰማያት ሰማይ ናት ይልና ከዚያ ትበልጣለች። ከሰማይ በላይ መላእክት ጌታ አሉ። መንግስተ ሰማያት ከሰማይ ሁሉ በላይ ናትና ያችን በፀሐይ በጨረቃዋ ያጌጠችውን በከዋክብት ያጌጠችውን ሰማይ ስናያት ደስም እንደሚለን ከዚያ በላይ ናት መንግስተ ሰማያት ይላል አንደኛው። ሁለተኛው ሶበ ፈቀደ ንጉስ ይንግስ ላይ ለኩሉ ዓለም ምሳሌዋን ሲገልጽ በምድር ላይ መንገስ የፈለገ በዓለም ላይ መንገስ የፈለገ ንጉስ እንዛልቦ ዘይጻብኦ ወዘያዝኖ አላህ አሎ በአብይ ክብሮ ሞገስ። አንድ ንጉስ ታውቃላችሁ ወይ ነው የሚለው። ያ ንጉስ ምን አይነት ንጉስ ነው? የዓለም ንጉስ፣ ዓለምን እንደ ግል ቀጥቅጦ የሚኖር እንደ ሰማቅልጦ የሚኖር ንጉስ ነው የዓለም ንጉስ። በህሊናችን እንሳለው። ከዚያ ደግሞ ጠላት የሌለበት ንጉስ፣ የሚያሳዝነውና የሚጣላው ተቀናቃኝ የሌለበት አላህ አሎ በአብይ ክብሮ ሞገስ አብይ በታላቅ ክብርና ሞገስ ጸንቶ የሚኖር ንጉስ። ወፀር ልሁል የሚኖርበትም ትልቅ አዳራሽ ነው። ወንዋይ ብዙ የኢኮኖሚ ችግር የሌለበት የማያሳስበው ነው። ገንዘቡ ብዙ የሆነ እንደውም ሲገልጸው ምንድነው የሚለው? እንደ ባህር አሸዋ ገንዘብ የበዛለት ንጉስ፣ የሀብት ችግር የሌለበት እንዛ ያመጹ ሎቱም ኩለ ያን ገንዘብም ከአራቱም ማቅጣጫ ሰው እያመጣ የሚገብርለት ንጉስ። ወይ ወፅ ስሙዓት ውስጥ ተኩሉ ባውርት በአውራጃዎቹ ሁሉ ዝናው የተሰማለት ምን ተኑ የመሰለከሙ ፍሳ ዘይከውን ውስጥ ልቡ ውት አሚረ። እንዲህ ያለ ንጉስ በልቡ ምን አይነት ደስታ ሊሰማው ይችላል ብላችሁ ታስባላችሁ ብሎ ይጠይቃል። ምን አይነት ደስታ መግለጽ አንችልም። በመንግስተ ሰማያት የሚኖር ሰው ማለት እንደዚህ ነው ይላል በምሳሌ ሲያስረዳ። ይቀጥልና በከመ ወልደ ንጉስ እንዛ አለ ውስተ ማኅፀነሙ በእናቱ ማኅፀን ያለ የንጉስ ልጅ እያአምር ምንተኒ ምንም የሚያውቀው ነገር የለም። ወምድረ ተወልደ የነብር ዲበ መንበረ መንግስት ከተወለደ በኋላ ግን በመንግስት ዙፋን ላይ የሚቀመጥ ልጅ ታውቃላችሁ ወይ? ከዛስ ወይ መልክ ኩሎ ሁሉንም ይገዛ ከማሁኬ ስርዓት ዘበህዬ የመንግስተ ሰማያትም ስርዓት እንዲሁ ነው። አናውቅም። አሁን ልክ በእናቱ ማኅፀን እንዳለ ህፃን የምንኖረው ይቺ እንደ እናት ማኅፀን ናት ይቻላል። ከዚህ በኋላ ግን ክብሯን መጠኗን በማንረዳው በመንግስተ ሰማያት ዙፋን ላይ ነው የምንቀመጠው። ይህን ካለ በኋላ በዚህ ዓለም ያለውን ህፃናት ከ7 ዓመት እስከ 12 ዓመት የሚያውቁትን ዕውቀት እንደሚያውቁት ዕውቀት ጻድቃን ከበቁ በኋላ የሚያውቁት ዕውቀት ነው። ከ7 ዓመት እስከ 12 ዓመት የሚያውቁት ዕውቀት አለ። እያነጻጸረ ነው ሁለቱን። ከ20 እስከ 30 ዓመት የሚታወቅ ዕውቀት አለ። እድሜያችን እያደገ ሲሄድ ከ40 እስከ 50 የምናውቀው አለ። ይሄ ማለት የመጀመሪያውን ጻድቃን ከበቁ በኋላ የሚያውቁት ዕውቀት ነው። ሁለተኛው ደግሞ ጻድቃን በገነት ከሞቱ በኋላ የሚያውቁት ዕውቀት ነው ይልና ከ40 እስከ 50 ዓመት በዚህ ዓለም ያለው ሰው እንግዲህ የ7 ዓመት ህፃንና የ50 ዓመት ሰው የሚያውቁት ዕውቀት ይለያያል። ስለዚህ በዚህ ዓለም የሚኖር ሰው እንግዲህ ያልበቃ ሰው ከ7 ዓመት በታች ማለት ነው። ከ7 ዓመት እድሜ በታች የበቁ ግን ከ7 እስከ 12 ዓመት ያሉት የበቁት የሚያውቁት ዕውቀት አለ አይደል? በበቁ ቅዱሳን በዚህ ዓለም ያሉ ቅዱሳን በሚያውቁት ዕውቀትና በመንግስተ ሰማያት ጻድቃን የሚያውቁት ዕውቀት ፈጽሞ የተለያየ ነው ማለት ነው። በመንግስተ ሰማያት የምናውቀው ዕውቀት በጣም ትልቅ ነው ማለት ነው። ያልደረስንበት ልዩ ዓለም ስለሆነ ይሄን ይገልጥና ከመብሲ ሙቁ ዘይነብር ውስተ ምንዳቤው ሐዘን በችግርና በሐዘን ላይ የሚኖር ታስሮ እንደሚኖር ሰው ይላል። ከዛ ወሐለፈ ላዕሌሁ ጽንዓ መከራ ዘዘዚአሁ ያ የነበረበት መከራ ሐዘንና ችግር በሙሉ ወሐለፈ ላዕሌሁ ከሱ አለፈ። በችግር ነው የሚኖር ያን ሰው ወምዝ መሰጥዎ ግብተ ሀበ መንግስት ድንገት ከዚያ ችግር ወጥቶ ወዲያውኑ ወደ ስልጣን ወደ መንግስት ወደ ዙፋን አመጡት ነገሰ ይልና ከማሁ ዘይነብር በመንግስተ ሰማያት የሚኖርም ሰው እንደዚህ ነው ማለት። በዚህ ዓለም ሰው ይራባል በሃይማኖቱ ምክንያት ይጾማል ማለት ይጠማል፣ ይታረዛል፣ ይሰደዳል፣ ይሞታልም ጭምር።
በዚህ ሁኔታ ውስጥ እያለ ድንገት እግዚአብሔር በፈቀደ ጊዜ በሞትም በምንም ነገር ያ መከራ ያልፋል። ከዚያ ሰው ወዴት ነው የሚሄደው? ወምዝ መሰጠው መላእክት ያሳረጉታል ድንገት። ከዚያ ወደ የት ነው? ወደ መንግስተ ሰማያት ወደ ገነት ይወስዱታል። ወነክሰ በዚያም ነክሶ ይኖራል። ማንም የማይሽረው ንግስና በመንግስተ ሰማያት ያለው ኑሮ ይሄ ነው። አምስተኛውና የመጨረሻው ይህን ቃል እንዲናገርም ምክንያት የሚሆነው ስለ መንግስተ ሰማያት የተናገረው ያለውን ማናቸውንም ነገር በዚህ ዓለም የሚገኘው ሰው ሁሉ ይላል መንግስት ስርዓት ወደ ንጉስነት የሚመጣ ሰው በቀድሞ ስርዓት በቀዳሚት ዕለት አዋጅ ይነግሩለታል፣ ሹመት ያዳብር ይሉታል፣ እጅ መንሻ ያገቡለታል፣ በመጠን ደስታው ይበዛለታል። ባለ ዘመኑ ሁሉ ተርላ ደስታው ይፈጸማልና የመንግስተ ሰማያትም ነገር እንዲሁ ነው። እንግዲህ አሁን በዚህ ዓለም ያለ ሰው የሚሾም አዋጅ ተነገረለት፣ ሹመት ያዳብር እያለ ሰው ውዳሴ ያቀርባል፣ እጅ መንሻ ያመጣል። በየጊዜው ከተሾመ በኋላ ምንድነው የሚሆን? እየጨመረለት ነው የሚሄድ፣ ክብሩም ደስታውም እየጨመረለት ነው። እንግዲህ ይህ ኃላፊ ነው። የመንግስተ ሰማያትም እየተጨመረ እንደሚሄድ ደስታ የማያልቅ ይጨምራል። ዝም ብሎ ከዛሬ ነገ የሚጨምር ነው ይልና በዚህ ዓለም ያለው የሹመትና የደስታ መጠን ያልፋል ይላል ሊቁ። ያልፋል። የእሷ ግን ይነትግ ትፍሲታ። ነትገ ማለት የማይቋረጥ ደስታ፣ የማይቋረጥ ሰላም፣ የማይቋረጥ እረፍት ነው ካለ በኋላ ስለዚህ እሷን የሚወርሱ የታደሉ ይችን የዘረዘርናት እርሷን የማይወርሱ ደግሞ ምንኛ ወራዶችና ያልታደሉ ናቸው ብሎ ነው የሚገልጸው። እንግዲህ አምላከ ዮሐንስ አፈወርቅ እሷን ከሚወርሱት ወገን እንዲያደርገን ቅዱስ ፈቃዱ ይሁንልን። እሺ እንታከለብ እናመሰግናለን። ልዩ ማብራሪያ ነው የሰጡን። ውድ ተመልካቾቻችን ተክሳስ 6 ስለ መንግስተ ሰማያት ዮሐንስ አፈወርቅ ይህን በመሰለ ሁኔታ ነው ያብራራልን። ሳምንት በተክሳስ 7 እንገናኛለን። ይህ ፕሮግራም ለብዙ ሰዎች እንዲደርስ ሼር እያደረጋችሁ ለወዳጅ ዘመዶቻችሁ እንድታጋሩ እያሳሰብን የዛሬው ፕሮግራማችን ይመስል ነበር። ሳምንት በተክሳስ 7 እንገናኝ። ቸር ቆዩልን።